የእውነተኛ መንፈሳዊ አፍቃሪ ተግባሮች። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር አምላክ የተመሰገነ ይሁን ደህና ነኝ። እኔ ሰላም እንደሆንኩት ደህና እንደሆንኩት እናንተም ሁላችሁም ሰላም ደህና እንደምትሆኑልኝ ባለሙሉ ተስፋ ነኝ። እህቶችዬ ሁላችሁ የለቱሽ ዩቲዩብ ተከታታይ ቤተሰቦች ሁላችሁም ሰላም እንድትሆኑልኝ ምኞቴ ነው ማለት ነው ቤተሰቦችዬ። እና ለራሴም እንደዚህ እያነበብኩ ያገኘኋት ጽሁፍ ለምን ቪዲዮ አልሰራላትም ብዬ ደስ ስላለኝ ነውና አሁን እዚህ ያገኘሁት የእውነተኛ መንፈሳዊ አፍቃሪ ተግባሮች ይላል። አሁን ለወንድም ወንድ ለኔ ቢያርግልኝ ብዬ የምመኘው ቢሆንም እኔ ደግሞ ወንድም ደግሞ ይጠብቃል። ከወንድ ብቻ መጠበቅ ሳይሆን እኛ እንደ ሰው ጥሩ ነገር እንዲያደርግልን ከፈለግን እኛ ደግሞ ማድረግ አለብን። እና እዚህ አሁን ለወንድ ብቻ እንደዚህ ነው ብል ለእኛንም ይመለከታል። ለሁሉም ለሴትም ለወንድም ይመለከታል ለማለት ፈልጌ ነው። እና ወደ ርዕሱ እንሄድ ማለት ነው። እህቶችዬ ሁላችሁም ቤተሰቦችዬ የእውነተኛ መንፈሳዊ አፍቃሪ ተግባሮች በሃይማኖታዊ ስርዓት እንሄድ ብሎ ይመራታል። ቃል እግዚአብሔር እንማር ይላታል። በእግዚአብሔር ቃል እንመን ይላታል። በስርዓተ ቤተክርስቲያን እንጋባ ይላታል። ለቃሉ ታማኝ ነው። ጥፋተኛ ሆኖ እራሱ ይቅርታ ይጠይቃታል። ፈገግታዋን ሳያባላሽ ሁሌ የፍቅረኛውን ስህተት ያርማታል። መንፈሳዊ ነገሮችን ያስተምራታል። ሌላ ሴት ጋር አይሄድም። ፍቅረኛውንም አይዋሻትም። በገንዘብ ጉዳይ አይጨነቅም። እንደውም ያለን ይበቃናል ይላል። በቀና መንገድ ለማድረግ ይጥራል። ለሌላ ሴቶች ፍቅረኛው እንዳለችው ይናገራል። ራሱንና ፍቅረኛውን ይጠብቃል ያስከብራል። የወደፊት እቅድና ዓላማን ያዋይታል። በነገሮችና በጨዋታዎች ሲግባቡ አፈቅርሻለሁ በማለት ፍቅሩን ይገልጽላታል። ለፍቅረኛውም ማንኛውም ነገር ለማድረግ ወደኋላ አይልም። እውነተኛ አፍቃሪ ፍቅረኛውን ለቤተሰብ ያስተዋውቃታል። የፍቅረኛውን ስሜት በጥንቃቄ ይረዳል። ፍቅረኛዋን የምትሰጠውን ሀሳብ በትዕግስት ያዳምጣል። ፍቅረኛዋን ስትበሳጭ ምን ሆና ነው ስህተቴ ምንድነው ብሎ ራሱን ያርማል። በስርዓተ ቤተክርስቲያን ያገባታል። ውጫዊ መልኳን ሳይሆን ውስጣዊ ውበቷን ያደንቅላታል። እግዚአብሔር እውነተኛ ፍቅር ይስጣችሁ። እግዚአብሔር አምላክ እውነተኛ ፍቅር ይስጣችሁ ይስጠን። አሜን በሉ። አሜን በሉ። ሰው የአፉ እኛ በአፋችን የምንናገረው ተግባር ላይ ሆኖ ነው የምንቀበለው። እና ጥሩ ነገር የምናስብ ከሆነ መልካም ነገር የምንናገር ከሆነ እሱ ተመልሶ ነው የምናገኘው እላችሁ ፈልጌ ነው። እና አሜን ይደረግልኝ እህቶችዬ። ውድድድ ነው ማድረጋችሁ። በርቱልኝ ሁላችሁም እህቶችዬ ስላችሁ በስደት አረብ ሀገር ላይ ላላችሁ ነው እህቶችዬ። እንደራሴ ስለማ እህቶችዬ ብዬ የምጠራው ግን ሌሎች የዩቲዩብ ተከታታዮችም አላችሁና ቅር እንዳይላችሁ ለሁላችሁም ቤተሰቦችዬ ከልብ ነው ማመሰግነው። እግዚአብሔር አምላክ ያክብርልኝ። ለኔ ደካማታችሁ ስለምታበረታቱኝ አይዞሽ አለሽ ከጎንሽ ብላችሁ ስለምታበረታቱኝ እውነት እግዚአብሔር አምላክ ያክብርልኝ።
ያሰባችሁትን እመቤቴ ድንግል ማርያም ወላዲተ አምላክ ርኅርኅተ ሕሊና ያሰባችሁትን ሁሉ ታስምርላችሁ፣ መንገዳችሁ ይቅናችሁ። ምርቃ በነገራችን ላይ በጣም ነው የምወደው። ስመረቅም እውነት ከልቤ ነው፣ ደስ ይለኛልና ወዳችኋለሁ። አዲሶች የመጣችሁ ደግሞ በሳብስክራይብ ግቡ፣ ላይክም አትርሱ። እርስ በራሳችን እንደግ። አመሰግናለሁ።